አለቀሽ አሁን እኔና አንቺ ብዙ ነገር ተነጋግረናል አይደል እዚህ ከገባ በኋላ ገና እኮ ነው የነሱ ነገር አላለቀም ይሄንም ደግሞ ምሮ እኔ ከሱ ጋር ችግር እኮ የለብኝም እኔ ከኔ ጋር እንደምታወሪ ከሱ ጋር በምን እንደማታወሪ በምን አውቃለሁ ስለዚህ አሁን አንቺ ኢትዮጵያ ከመጣ በኋላ እኔ እሰራለታለሁ ሰላም እኮ ነው አንቺን ባላቅሽ እኮ እሰራለታለሁ ብያለሁ እኮ እኔ እየፈለኩት ነው አይደል እንዴ ገና እንገናኛለን ነው እንዴ አትነግሪኝም ቤት ድረስ ወስድሻለሁ አረ ቆይ ሳይድና ተሽው ነው ቤቱ ድረስ ነው ወስድሻለሁ በኋላ ሚላሽ እንደዛ ነው ያ ሮዛ አንቺ እኮ ምን መሰለሽ አንቺ እኮ በግልጽ ሳይድን እፈልጋለሁ ብለሻል ግልጽ ነው የሷ እኮ የድብቅ ነው የግልጽ እኮ ይሻላል አንቺ እኮ ሳይድ ጋር ተጋቡ እኔ አንቺ ላገባሽው ራሱ በጣም ያስጠላኛል እኔ አልፈልገውም እንደዚህ አይነት ወንድ አይደለም እኔ የምፈልገው ታቂለ አንቺ ለምሳሌ በሞላ አገሪቷን ሙሉ በሞላ ሳይድ ብቻ ነው ያለው ወንድ ምን አውቃለሁ አንቺ አታቂም የኔ ህይወት እኔ ማውቀው ነገር የለም እንዴ የሰው ልጅ እናቴ አውቃለሁ ማለት ከባድ ነው ሱማያ በጣም ከባድ ሰው ነው ሸይጣን በቃ እኔ የሰደብሽ ነው እንዴ ለምን እንዴት አወቀሽ ይሄ ሁለታችሁ የተኛችሁ እንዴት ያውቃው ሰው ነው ቤት እኔ እኮ ተኙ አይደለም ያለው ቤቱ አደረ እንዴ ምን አስለቀሰሽ እንጂ ኧረ ሱማያ ሐራም ወላሂ ሰላም አታልቅሽ በቃ እኔ ሆዴ ያለቃለቃ ነው ነይዲና በቃ ይነሳል በእስኪ ነይ አንዴ ቁጭ በይ ምን ነው ለማዝበላላችሁ ልትበሉ ነው ኦይ በቃኝ እኮ ስትሉ ቅድም ነው እኮ እንትን ያልኩት እሺ ቢያታዲያ አይ እኔ እንኳን በቃኝ እንትን ስጭኝ ፋይን ስጭኝ እስኪ አልጠገብኩም እኔ እንኳን በቃኝ እስኪ በሆዴም ነገር ይዤ ስለሆነ ሰላም ወንደፍስ ቅዱስ ምንድነው ነው አይ የሆነ ነገር እኮ ጠይቅሻለሁ ብዬ በዛውም በይ አሁን የደስደሱን ጨረሰን እስኪ ወደ ምንድነው ካሜራውን ካጠፋሁት ላይ ቀር አሁን ምን ልልሽ ነበር መሰለሽ ምን ልጠይቅሽ ነበር ሰላም ከሰይድ ጋር ተገናኝታችሁ አታውቁም ያንቺ ሰይድ እንዴ ሌላ ሰይድ ነው የማውቀው እንዴ አለ እንዴ ሌላ ሰይድ አልገባኝም ምልሽ እንዴ ምን ነው ያልገባሽ ግልጽ ጥያቄ እኮ ነው ተገናኝታችሁ ታውቃላችሁ ማለት ምንድነው አይ ማለት እኔ አልደብቅሽ ያሽሙር አይደል የተናገርኩት እንዴ ማለት እዚህ ነው እንጂ አዲስ አበባ ኢትዮጵያ እኮ ኢትዮጵያ ከገባሽ በኋላ አልተገናኛችሁ ከኔ ጋር ምን ማለትሽ ነው አልገባኝም ምንም ማለት የምልሽ ምን እንደው ታውቂያለሽ ከዛ የመን ነበራችሁ የመን ማለት አሁን አንቺ የመን ይዛን ጊዜ ሄደሽ የነበረው ስታወሩ የነበረው ምናምን ነገር እውነት ነው እንዴ እኔ የመን ሆነሽ ስታወሩ የነበረው ፓስፖርቴን ቀማኝ ስትይ ብዙ ነገር ስታረጉ ነበር እንደገና ደግሞ አንቺም የመን ሆነሽ እንደማስታውሰው ራስሽ በራስሽ ሽትም መሰለኝ አወራሽው ሳይድ ላይ ስዝች ነበር ኢትዮጵያ ልግባ ምናምን እያልሽ ማለት ነው እና ሁሉ እውነት ነው እሺ ምን ማለትሽ ነው እንዴ ያንዳንዱን ነገር እነግርሽ የለ እንዴ ታውቂ የለ እንዴ ምኑን ነው ማውቀው ሁሉንም ነገር ከሱ ጋር ያለንን ነገር አንቺ ነገርሽኝ ብቻ ነው ማውቀው በቃ ከዛ ውጪ ምንም ሌላ ነገር የለም እንዴ እሺ ማውቀውን ነው የምታውቂው ያንዳንዱን ነገር እንዴ ማለት እዚህ ኢትዮጵያ ከገባሽ በኋላ አልተገናኛችሁም እንዴ ምንም ያርሽ ነው አንቺ ግን ምንድነው ያሰብሽው እኔ ምንም አስቤ አይደለም ግን አልተገናኛችሁም ባገኘው ነው ያልነግርሽ ምን ማለት ነው ምን ማለት እንደዚህ አይነት ጥያቄ ማለት እኔማ ያው እኔ እንዴት ቢላስ ሳይድም እዚህ መጥቶ አድሯል ምናምን ሲሉኝ ነበር አንቺ ራሱ አሰማሽም እንዴ ሰማሁት እዚህ መጥቶ አድሮ ነበር ማለት እዚህ እየመጣ እንደምትገናኙ ነገር ምናምን የሰማሁት እዚህ እኔ ቤት እንዴ እሷን እዚህ ቤት እንዳታመጪው ለማስመሰል ቢሆንስ እንደዛ ያልሽው ለምን እንደዛ ላለው እኔ ማለት አንቺ እኔን አታውቂኝም ያንዳንዱን ነገር እኔ እኮ ልንገርሽ እኔ ካልሽ ይሄን ካነሳሽው አይቀር እኔ በጣም የተናደድኩብሽ ለምን እኔ ደግሞ ምን አድርጌ አዎ ለምን እንደሆነ ታውቂያለሽ ዩቲዩብ ላይ የራስሽ ዩቲዩብ ላይ ስትለቂ ሁሌም እኔና አንቺ እንደማንገናኝ የምትናገሪው ነገር ሁሉ በአጠቃላይ የሆነ በቃ እኔና እሱ የሆነ ነገር እንዳለን የሆነ ጥርጣሬ እንዳለሽ ግን እኔ አሁን ይሄን ነገር ስታረጊ ተናዳ ሊሆን ይችላል ብዬ ነው ዝም ምልሽ ያልኩሽም ማለት ነው እያንዳንዱን ከመጀመሪያ አንቺን እኔ የመን ሲሄድ አንቺን ነግሬሽ እኔና አንቺ ተነጋግረን እንሄድ ነው እያንዳንዱን
ነገር ታውቂያለሽ። አንድም ነገር የዋሻውሽም ነገር የለም ማለት እንደዚህ እንዴት አስቢያለሽ? እንደዚህ ብለሽ እንዴት ማለት እንዴት አላስብም? እንዴት ታስቢያለሽ? አንቺ ያንዳንዱ የኔ ወሬ ብቻ ነው ታይሽ እንዴ? የኔ ወሬ ብቻ ነው ታይሽ? ሰይድስ ያወራው ምን አለ? ሰይድ እዛ ላይ እኔና ሰላም እንዳታምኛት እኔና ሰላም የሆነ ነገር አለን ሲል ነበር። ይበልሻ ታዲያ እሱን ታየው እሱ ካንቺ ጋር እኔ ላንቺ ተደርቤ ላንቺ አግዤ ይሄን ነገር እያደረኩኝ ይሄን ሁሉ ዋጋ መስዋዕት እየከፈልኩኝ አንቺ እንዴት ነው ይሄ የማይገባሽ? እሱ ያ ነገር አናድሮት እኔና አንቺን ሊለያይ ነው። እንዴት ታስቢያለሽ ግን እንደዚህ? ምንም ሊለያየን ምናምን አይደለም። ግን ሰላም ምን መሰለሽ፣ አንደኛ የመን ሆነሽ ስዝችበት የነበረውን ሰውዬ ስትመጪ በቃ በመሀል ላይ በባህር ሄድኩ ነው ምናምን ብለሽ በቃ ዩቲዩብ ላይም አልወጣሽም። እርግፍ አድርገሽ ሁሉን ነገር በምን ምክንያት ከሰይድ ጋር ተስማምታችሁ እንዳቆምሽ አላውቅም። አልተስማማውም። እኔና እሱ የለውም አልነበረ እዚያ ግን አታውቂያለሽ አይደል? እንዴ ሄንስ እኔ እሺ እዚያ ግን እንዳልነበርኩ ታውቂያለሽ። ስልኬን ትደውያለሽ አይደል እንዴ? ሁሌ 24 ሰዓት ነው እኔና አንቺ የምንገናኘበት ስልክ እንዲሰራ እኔ ምን አውቃለሁ? ወይ ቻይና የሚመስል አካባቢ ሄደሽ ሊሆን ይችላል። እናንተ ይታወቅ ማለት ሰላም አሁን ለምሳሌ አሁን አንቺ ማለት ነው አሁን አንቺ በእኔ ቦታ ሁኝና ሰላምን ታያትና ሱመያ ሁኝና አንድ ደቂቃ የመን ሆነሽ እየዛስሽበት ነበር። እሺ አዎ የመን ሆነሽ እየዛስሽበት እሺ እና አውቃለሁ ልበል ሁሉን ነገር አውቃለሁ ልበል እሺ ዩቲዩብ ላይ ማወራው ምናልባት እንዳልሽው ተናድጄ ሊሆን ይችላል። ሰላምን አላገኛትም እያወራችኝ አይደለም ምናምን ብያለሁ። እሺ ለሱ ይቅርታ። ግን እሺ ቆያ ሰላም አዳምጪኝ። በእኔ ቦታ ሁኝ እኮ አልኩሽ። አንቺ አሁን ለኔ ጓደኛዬ ነሽ፣ ላጣሽ የማልፈልገው እኔና አንቺ እኮ ጓደኛ አይደለን ቤተሰብ ነን አይደል እንዴ? ጓደኝነቱን ተይና ቤተሰብ ነን። ከዛ አንቺ ማለት ነው ሰይድን ሲሄድ ኢትዮጵያ እዛ ላይ አሁን ቋንቋ አለ ምናምን ስላልተግባባሽ ብዙ ነገር አርጎሽ ፓስፖርትሽን ቀምቶሽ እስር ቤቱላ እስከ መግባት ደረጃ ገባው ነው ምናምን ብለሽኛል። ያን ሁሉ ነገር አድርጎሽ ጭራሽ ቅድም ቪዲዮ ስንሰራ ምንድን ያልሽው ሰይድ የሆነ ነገሩ ይከብዳሉ ያስፈራል ምናምን ማለት ምን ማለት ነው? ሰላም እኔ ባላቅሽ አይደለም ዛሬ ባቅሽ ኑሮ ሰላም ፈሪ ስለሆነሽ እኔ እኮ አቅሻለሁ አንቺ ምንም የማትፈሪ ሴትዮ ምንም የማይበግርሽ ማለት ሰላም እኔ የማውቃት ሰላም በህይወቷ ከሌ ያስፈራኛ ብላ የማታውቀው ሴትዮ ዛሬ ብድግ ብለሽ መጥተሽ ወይዘሮ ሰላም ሰይድ አስፈራሽ። ሲጀመር እንደማልፈራ ስለምታውቂ ነው አንቺ ከዚህ ሰና እንደሄድሽ ቆይ አስጨርሽ ሰና ሂጄ ይሄን ነገር እንዳደርግ የላክሽኝ። እኔ አላክሽም ራስሽ ነሽ እሺ አንቺ አላክሽኝም እኔን አላክሽኝም። በጣም ነው አመሰግነው። በጣም ክፉ ሰው ነሽ። እሺ ይሄን ሁሉ ነገር ማለት ነው ይሄን ሁሉ ነገር የሆንኩት እኔ ብዙ ነገር የሞትን ያህል መስዋዕት የከፈልኩት ለአንቺ ብዬ ነው ብታቂው ማለት ነው። ገባሽ አይደለ? ግን አሁን እኔ በደንብ አስረጅኝ። አንቺ እኔን እየጠረጠርሽ ነበር። ኧረ አንቺ አስረጅኝ። እኔማ ግልጽ እኮ ነው እየጠረጠርኩሽ መሆኑ። አንቺ ሰይድ ለምን እንደፈራሽ ብቻ ንገሪኝ። እሱን ማወቅ ነው ፈልገው። በቃ እኔ ፈራሁት እኮ ልነግርሽ ነው። አሁን ለምሳሌ እዛ የሄድኩበት አሁን በስተመጨረሻ የሄድኩበት ቤት ሀገር ስለሆነ ነው ችግር የሄድኩበት ቤት እንዴት ብሎ እዛ መሄዴን እንዴት አውቆ እዛ ድረስ እንደገባ አላቅም። ሌላው ይቅርና አረ የመኖች አሉ እንኳን ብዬ ብለው እነሱን እንኳን አልፈራም። ከፈቺ ብሎ ነበር እንትን ሲለኝ ነበር። ምን ብለሽ ነበር አንቺ? ምን አልኩሽ? እኔ እዛ እሱ አረበኛውን በደንብ ስለሚግባባ እንደፈለገ እዛ ጋር አረገ እንጂ አረበኛ እንደሱ ብችል ኑሮ ሰይድ እኔ ምን እንደማረጋው እኔና አንቺ ብዙ ነገር ተነጋግረን አይደል? እዚህ ከገባ በኋላ ገና እኮ ነው የእነሱ ነገር አላለቀም። ይሄንም ደግሞ ምረው እኔ ከሱ ጋር ችግር የለብኝም። እኔ ከኔ ጋር እንደምታወሪ ከሱ ጋር በምን እንደማታወሪ በምን አውቃለሁ? ስለዚህ አሁን አንቺ ኢትዮጵያ ከመጣው በኋላ እኔ እሰራለታለሁ። ሰላም እኮ ነው አንቺን ባላቅሽ እኮ እሰራለታለሁ ብያለሁ እኮ ነው እየፈለኩት ነው አይደል? እንዴ ገና እንገናኛለን ነው እንዴ? አትነግሪኝም? ቤት ድረስ ወስድሻለሁ። ኧረ ቆይ ሰይድን አተሽው ነው ቤቱ ድረስ ነው ወስድሻለሁ። ሰይድን አተሽው ነው ቤቱን ፈልገሽ እኔ ነግሬሽ የት እንደሚኖር ምን እንደሚያደርግ ምናምን አልነገርኩሽም? ሁሉን ነገር አልነገርኩሽም? ስንት ነገር አልነገርኩሽም? አሁን ይሄ ነው አሁን እኔን ጠርጥረሽ ነው እንዴ? ለምን ነው አልጠረጥረሽ? እኔ ቤቱን ስንት ነገር ነግሬሽ አሁን ቤቱን እንደማያውቅ ሰው ለማስመሰል ነው። እኔ አልነገርኩሽም የሰይድ ቤት የት እንዳለ የት እንደሚኖር? ያው ሮዛ ጋር ራሱ ሄደን ነበር ቤት
እኔ ኢትዮጵያ ውስጥ ሆኜ የሰይድን ቤት ለማግኘት እንደዚህ ቀላል የሆነው እንትና ሰይድ ቤት አልሄድ ነው። ምን እናንቺ እኔ ሰላም አንቺ ሰላም እኔ አንቺ ማድረግ የምትፈልጊውን ነገር ምንም ነገር እንደማይበግርሽ እኮ አውቃለሁ። ምንም ነገር ላድርግ ካልሽ እንደምታደርጊው አውቃለሁ። በጣም ያዘንኩት በጣም በራስሽ በጣም ነው የተናደድኩብሽ። በራስሽ ማለት ነው እንደሆነ ታውቂያለሽ? አዎ በራሴ ምክንያቱም እኮ አይመለከተኝም። ስለዚህ አሁን ነበረ ምን ነው የማይመለከትሽ? ያንቺ እዚህ ነገር ውስጥ ገብቼ ይሄን ሁሉ መስዋዕት መክፈሌ ከመጀመሪያ ጀምሮ ሰርጉ እንደዛ ሲከናወን ያንን የሰርጉን ካሜራ እንትኑን ወስጄ ፍላሹን ላንቺ ሰጠውሽ። ከዛም በኋላ እንደገና እኔ እንደሰረኩኝ ሲያቅ ያንን የምወደውን ረጅም ዓመት የተቀመጥኩበትን ቤት ትቼ እንደገና ሌላ ቦታ ቀየርኩኝ። የሰማሽ ነው አይደለ? ከዛም በኋላ እንደገና ደግሞ ያንን ካደረኩኝ በኋላ ላንቺ ብዬ እንደዛ እሱ ሊያስደበድበኝ ብዙ ነገር ሊያስመታኝ እያሰበ እኔ ረጅም ጊዜ ከቤትም ሳልወጣ ማላቅበት አካባቢ ገብቼ ተደብቄ ነበረ። ካሁን የማላቀው ሰው ሲመጣ ሳይ እሱ ይሁን የላከው እያልኩኝ ይሄንንም የምታውቂው ነገር ነው። ከዛ አልፎ ተርፎ ደግሞ ከኢትዮጵያ አልበቃ ብሎ ያንቺን ነገር ላንቺ አስቤ የመን ስትልኪኝ ደግሞ የመን ሄድኩኝ። የመን ሂጄ ከአንድም ሁለቴ ይሄንም ታውቂያለሽ። ፓስፖርቴን ሰርቆኝ ፓስፖርቴን ከሰረቀኝ በኋላ በባህር መጥቼ ተንገላትቼ ተሰቃይቼ እንደገና ድጋሚ ከገንዘቤም ሳልሆን አንቺ በባህር እንዳትሄጂ ልጆችሽን ትተሽ ይዘሽ በባህር እንዳትሄጂ አንቺን ራሱ ለማሳመን ያደረኩት ነገር ይሄ ሁሉ አሁን አንቺ ተረስቶሽ ነው። እና አሁን አንቺ እንደ መስዋዕት ከፍለሽ ላንቺ ለኔ ለህትሽ መስዋዕት አይደለም። ቆይ ለኔ መክፈል ያናዶሽ ነው። ስሚው ሱመያ፣ እኔ ወቀሳም አይደለም። እኔ ማቀው እኔ እንደሚገባኝ አይደለም ገና ለገና ከሷ ጋር እንገናኛለን ብሎ እዛ ጋር ትንሽ ፍንጫ ስላወራልሽ አይደለም። እኔ ሰይድ ከሰላም ጋር አብረን ተኝተን ነበረ እንኳን ብሎ ቢልሽ በእርግጠኝነት አንቺ እንደማታምነው ነው። ይሄን ያህል ነው አንቺን በቃ ሙሉ ኮንፊደንስ ያለኝ እንደዛ ብላ ትላለች ብዬ ነው የምልሽ የማስብሽ ማለት ነው። አይደለም ገና ለገና ተሳስተሻል። ይሄ የኔ ስተት አይደለም፣ ይሄ የራስሽ ችግር ነው። ሰላም ለምን ታስቢያለሽ እንደዛ እንዴ? እሱ እኮ ባሌ ነው። እንዴት ነው ከሰላም ጋር ተኝቼ ነበር ቢለኝ ላምነው ማልችለው? ምንኛ ነው እንዴ? አንቺ እንዴት ነው የምታስቢው? ደግሞ አንቺ ሁላ ነገር ለኔ እንደመስዋዕት ብለሽ እንደዚህ አውርተሽኝ ከወቀስሽኝ እኮ በቃ ማለት እኔ እንጃ። አንቺ አሁን ለኔ ይሄ ነገር አንድ ቀንም እኮ ላንቺ ይሄን ያህል ከፍዬልሻለሁ። ምን ችግር አለው? እኔ ይሄን ያህል ላንቺ ከፍዬልሻለሁ፣ ዋጋ ከፍያለሁ ብዬሽ ማለት ራሱ ማሰብ አሁን እንዴት ስላልሽ ነው እኮ ብልሽ ራሱ አሁን ይሄንን አሁን እኮ ታዲያ እንደወቀሳ እኔ ላንቺ መስዋዕት ከፍዬልሽ ይሄን ሁላ ከፍዬልሽ ምናምን እያልሽ ነው። ስለዚህ ሌላም ነገር እንደዚህ አድርገሽኛል ብልሽ ይሄንን እያስታወሽ ልትወቅሽ ነው ማለት ነው ለሌላ ጊዜ። ሰላም ረሳሽ እንዴ እኔ ማን እንደሆንኩኝ? እና ምን ችግር አለው? አሁን እቺን በጣም ማለት ትንሿ ነገር እኮ ናት። እቺን እንትን ብትይ አንቺ ይሄን ነገር እኮ ሳታስቢ ገና ለገና እሱ ካሜራ ላይ እንደዚህ ያለሽ ወይም ደግሞ ሰው የሆነ ነገር ዝም ብሎ ከመሬት ተነስቶ አውርቶልሽ ነው አንቺ እኔን እየጠረጠርሽኝ ያለሽው። እኔ ምንም ከመሬት ታይውልሽ እሳት ሳይኖር ጭስ አይኖርም ይባላል እናቴ። ሰይድን ሳይዩት መቼም ደርሰው ካለቀሰች ስራዋ ነው። ሰው ልጅ ካለቀሰ ስራው ነው። ያዞንባ ይባላል። እኔም ምላሽ በኋላ እንደዛ ነው የኔ ምላሽ። ውይ እርታይ እንጂ አንቺ እኮ ይሻላል። የኔ ሚዝጋን የበኋላ ምላሽ እንደዛ ነው ያ ሮዛ። አንቺ እኮ ምን መሰለሽ፣ አንቺ እኮ በግልጽ ሰይድን እፈልጋለሁ ብለሻል። ግልጽ ነው። የእሷ እኮ የድብቅ ነው። የግልጽ እኮ ይሻላል። አንቺ እኮ ሰይድ ጋር ተጋቡ። እኔ አንቺ ላገባሹ ራሱ በጣም ያስጠላኛል። እኔ አልፈልገውም። እንደዚህ አይነት ወንድ አይደለም እኔ የምፈልገው። ታውቂልኝ አንቺ ለምሳሌ በሞላ አገሪቷን ሙሉ በሞላ ሰይድ ብቻ ነው ያለው ወንድ። ምን አውቃለሁ? አንቺ አታውቂም የኔን ህይወት። እኔ የማውቀው ነገር የለም እንዴ። የሰው ልጅ እናቴ አውቃለሁ ማለት ከባድ ነው።
ሱማያ በጣም ከባድ ሰው ነው። ሸይጣን በቃ እኔ ነኝ አንቺ እኔ እየሰደብሽ ነው እንዴ? ለምን እንዴት አወቀሽ? ይሄ ሁለታችሁ የተኛችሁ እንዴት አውቃው? ሰው ነው ቤት። እኔ እኮ ተኙ አይደለም ያሉ ቤቱ አደረ እንዴ? ምን አስለቀሰሽ አንቺ? ኧረ ሱማያ ሐራም ወላሂ። ሰላም አታልቅሽ በቃ። እኔ ሆዴ ያለቃለቃል ነው። ነይ አውቄሽ ነው እንዴ? ሰላም እኔ ሰላምዬ ባንቺ እንደዚህ ያደርጋለሁ። ካሜራውን እኮ አላጠፋሁትም። ፍራንክ እያደረኩሽ ነው። ነይ በቃ ነይ። ይቅርታ እንዴ አንቺ ምን ሆነሽ ነው እንዴ? ሰላም ቁጭ በይ። ኧረ ባላ ፍራንክ ነው እንዴ? ሲብስባት አንድ ፍራንክ ነው ስላት ባሰባስ ፍራንክ ነው ስላት እንዴ ይብስብሽ ፍራንክ ነው። እኔ ይኸው አፋይሻለሁ። ካሜራው አልቆመም። እኔ አጠፋውኝ ብዬ ቁጭ አልኩት አውቄ ነው እንዴ? እንደዛ ፍራንክ እኔ እሷ ናት ያቋረጠች። ቢሆዴ ተለቃለቀ ትለኛለች። ሆዴ ተንቦጫቦጨ ለማለት ፈልጋ ምን አለ እሷ እኮ ታውቃለች ፍራንክ እንደሆነ። በነገራችን ላይ ነግሬያታለሁ። ሆዴ ያለቃለቀለች ለቅስ ፈልጌ ነው። ኧረ እባክሽ እና እሷ ካለቀሰች አንቺ ማልቀስ አለብሽ? ተይ እንጂ እንዴ! ልታለቅሽ ነው? የምርሽ ነው እንዴ? እውነት ነው። ያለቃስላለሁ አለቅሳለሁ እንዴ? ለምን ታለቅሽ? ሐራማ ሆዴ ለቃለቀ። እሷ አይደለም ሆዷ ለቅልቋት አይደለም ከሰይድ ጋር የሆነ ነገር አለ ስልሽ ተናዳ ነው። ቅናት ነው እንደዚህ ያደርጋት። አይ ቅናት ነው። ያው ቅናት ነው። ኧረ እኔ ሰላም አንቺ ግን ማለት ነው እንዴት ታስቢያለሽ? እኔ እኮ ይገርሙኛል እኮ እንኳንም ፕራንክ አደረኳት ማለት ነው። የዩቲዩብን አንስተሽ አታውቂም። ስለ ዩቲዩብ አንስተሽ አታውቂም። ግን እኔ የዩቲዩብን የማወራው እኔ ዩቲዩብ ላይ አሁን ብዙ ጊዜ እኔ እና አንቺ እንደማንገናኝ እንደጠረጠርኩሽ ምናምን የማስመስለው እኔ እስከ ሳይድ ካንቺ ጋር እንደማወራና እንደምገናኝ እንዳይጠረጠር ብዬ ነው እንጂ ከሰላም ጋር ማለት ነው ስትመጣ ጀምሮ የሄደችበት ያለችበት ቤት ራሱ አሁን ውጪ በጣም እንገናኛለን። ዛሬ ገና አይደለም የተገናኘነው፣ በጣም ብዙ ጊዜ ተገናኝተን እናውቃለን፣ ግን ከካሜራ ውጪ ነው ማለት ነው። ዛሬ ግን በቃ ሸታልቅሽ እንዴ? እኔ ሰላም ለኔ ሁሉ ነገሬ ነች። በጣም የምወዳት የማከብራት እህቴ ናትና እኔ እንጃ በምንም ሳይድ ስላወራ አይደለም እኔ ባይ ራሱ ሰላም አይደለችም ብዬ ነው የሚሄደው። ይሄን ማመን አለብሽ። እንኳን ሰው ነግሮኝ ባይ አላምንም እውነት ለመናገር ከሆነ ማለት ነው። ስለዚህ ሰላምን የዚህን ያክል ነው ማምናት፣ በጣም ነው ማምናት። ለኔ ብላ ምንም ነው የምትሆነው፣ ማልደራደርበት ነው። ሳይድ ወጥቶ ሺ ጊዜ ቢያወራ ቢለፈልፍ እኔ ሰላምን በጣም ትንሽዬ ራሱ አልጠረጥራትም። ግን እኔ እየወጣ ስለ ሰላም ምናምን ሲያወራ እሱ ደስ ይበለው። እንደገና ደግሞ ከሚከታተለንም ብዬ ነው እንደፈለግን። አሁን ብዙ ጊዜ እንደዛ ባልል ኖሮ በጣም ነበር አንቺ የሚከታተልሽ። አሁን መከታተል ራሱ አቁሞ ነበር። እንደፈለግን ስንገናኝ ነበረ በነፃነት ሁላ መገናኘት ጀምረን ነበረ ማለት ነው። ቤቷ እንደፈለግኩ ነው መጣው ምናምን ያ ሁላ ነገር የጠፋው እኔ ከዛ ከሰላም አታወራኝም በማለቴ አንገናኝም በማለቴ ነው። እንግዲህ እኔና እሷ በነፃነት ስናወራ የነበረው እንጂ መጀመሪያ ሰሞን እንደውም እንደመጣሽ እኮ በቃ አንቺ ራሱ ሰው እየተከተለኝ ነው እንዴ ምናምን እያልሽ ነበር። አዎ በጣም ግን እንደተናደርሽ ምናምን እኮ አልነገርሽኝም እንዴ? አሁን ይሄን ስትይኝ ነው እኔ ምክንያቱም ተናደሽ ታዲያ ለምን አልነገርሽኝም? አይ እኔ ያሰብኩት አሁን ለምሳሌ እንደዛ ብለሽ ስትይ ንዴት ላይ ሆነሽ ነው። አይ ተናደሽ አይደለም ምናምን እንድናገኝ ብዬ ነው። እንደዛ ነበር የመሰለኝ። በቃ እኔ እንጂ እኔ እንደማጠረጥርኝ እርግጠኛ ነኝ። ብዙ ኮሜንት ላይ እንደውም ብዙ ነገር ሲሉ አረ ምንም እንትን አላልኩም። እኔ ማንንም ወሬ አልሰማም። ሰላምዬ እኔ ቆንጆ ማን አለ ካላንቺ በጣም ደስ ብሎኛል። ግን እንደዚህ ፕራንክ እንዳይደረግም ጥሩ አይደለም። እንደዚህ አይደረግም። እኔ ደግሞ ምንድነው ሆዴ ተለቀለቀ ስትል እኔ በቃ ግን እንዴት ብዬ ልሳቅም ባይመት በጣም እየለቀስኩ ደግሞ ፕራንክ ነው እላታለሁ። እንባዋ ጭራሽ ባሰበት። አዎ በጣም ይከብድ ነበር። ተሳክቶልኛል። ለማንኛውም አሁን የምር ነው የማቆመው። መጨረሻ ዝጉት። ሰላም በሏቸውና ማለት ነው። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው እንዳያችሁት ነው። እንደዚህ አይደረግም። በኮሜንት ንገሩልኝ። ብዙ ነገር የሆንኩት ለሷ ብዬ ነው። ያው እናንተም ግራ እስከምትጋቡ ድረስ ሰላም ሰይድን ትፈልገዋለች። አንቺ ከማከላቸው ውጪ
እኔ ከማከላቸው ዛሬ ላይ አለመውጣቴ እግዚአብሔር ይመስገን። እሷም ይሄው ጠንክራ ቤቷን ገዛች። በእሷ ነው የቆምኩት። ይሄው ቀጥሎ ደግሞ የሚቀጥለው ነገር ደግሞ ለህይወቷ ለልጆቿ ምን እንደሚያስፈልጋቸው እያየን ደግሞ ቀጥሎ ደግሞ ያው በሂደት የምናሳያችሁ ይሆነናል። ለማንኛውም እንደዚች አይነትም ልጅ እግዚአብሔር ያብዛልን በሀገራችን ላይ እላለሁ። አሜን። ቻው። እና በቃ ሰላምዬን የምትጠረጥሯት ሰዎች ካላችሁ አውጣት እንዳጠረጥራት ማለት ነው። ዋና ምሰሶ ነች። ብንታረቅም ደስ ይላታል፣ ባንታረቅም ያው ከኔ ጋር ናት ማለት ነው። ሌላ ታገቢ ቢታረቁም አብረው ነው ሊታረቁ። ሌላም ይኸውላችሁ ለአግባ ራሱ ስል አናቴን ነው የምትለኝ። አትፈልግም እንዳስብ ራሱ አትፈልግም። የዚህን ያክል ናት እሷ ማለት ነው። እና በቃ ከታረቅሽ ሳይድ ጋር ካለዛ በቃ ቁጭ ነው ብላኛለች። እንግዲህ እስከመቼ አርፈሽ የሴት ልጅ እናት ነሽ ይኸው ቁጭ በይ ያለችኝ ነው ማለት ነው። እንደዚህ የለም እንግዲህ ያው እኔ ጋር በሁሉም ቦታ የሚሄድበትንም ሁሉንም ስለምታውቅ ማለት ነው። እንግዲህ ዋና ተቆጣጣሪ በሏት። አዎ ግዴታ ነው። እና ማለት ነው ስልኬ ራሱ ቢዚ የሚሆነው በሷ የተነሳ ነው። እየደወለች ቢዚ ያደረገች ነው። ከዚህ በኋላ እንዳትደውይብኝ እንደውም ከዚህ በኋላ እንደውም ዩቲዩብ ላይ ስለወጣች ልገላገላለሁ። አትደውይብኝም ሰይድ ስለሚከታተልለት ትንሽ ጊዜ። ለማንኛውም የዛሬ ቪዲዮ ይህንን ይመስላል። እንግዲህ ልንወጣ ነው፣ እየመሸ ነው። ሮዛን ወደ አዳማ እኔም ወደ ቤት እሄዳለሁ ማለት ነው። ከሰይድ ጋር እንግዲህ ሄደው እንዲፈላለጡ ትንሽ ጊዜ እነሱ አስጣት በቃ እዛ ስትገቢ ደውለሽ ራስ ስለምትነግሪኝ የዛን ጊዜ ይገባሻል። ለማንኛውም ማለት ነው ቪዲዮአችን ይህን ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ